አሁን ለምሳሌ የአርሰናል ደጋፊዎች ሊበሳጩ ይችላሉ። 21 ዓመት ሙሉ ዋንጫ ያላገኘ ቡድን በፍቅር ይወዱታል። አዳው ማመን አለበት። sometimes አርሰናል 21 ዓመት ዋንጫ ካልበላ የማይችል ቡድን ነው። ኮረንቲ መያዝ ይቻላል፣ ማበድ ይቻላል። ይኸውላችሁ የአርሰናልን ደጋፊ ነገረኛ ለማስባል የምታደርጉት ጥረት ጭራሽ ሄዶ ዮኒ ማኛ ጋር ደረሰ። ዮኒ ማኛ የማቀጥረኛ ነው። ሌሎቻችሁ እኛን አልቻላችሁንም፣ ገብቶናል። በቃ አሁን የአርሰናል ደጋፊዎች ማለት ነው ብላችሁ ቲክቶክ ላይ አለ የሚባለውን አፈቀላጤ ገዝታችሁ ይዛችሁብን መጣችሁ ማለት ነው። ይዛችሁብን መጣችሁ። የማቀጥረኛ ነው። አሁን ይሄንን ቪዲዮ ማለት ነው ሼር ኮፒ ሊንክ አድርጉ። ዮኒ ማኛን በደንብ ሜንሽን አድርጉልኝ። ዮኒ ማኛ ጥሩት። ማን የቀጠረ የማቀጥረኛል? ይኸውልህ ዮኒ ማኛ በህይወትህ አንተ ብዙ ነገሮችን ነካክተህ ሊሆን ይችላል፣ ግን እንደዚህኛው አደገኛ የሆነ ነገር የለም። አስረግጬ ነው የምነግርህ። ይኸውልህ ናና የማቀጥረኛ እንደሆንክ ማን እንደከፈለህ ግን ማወቅ እንፈልጋለን። በቃ የአርሰናልን ደጋፊ በዚህ መጠን አታክ ለማድረግ ማለት ነው ተነስተህ የመጣበት ምክንያት ምን እንደሆነ ሊገባኝ ስላልቻለ ከመሬት ተነስተህ ሊሆን አይችልም። በቃ የቀጠረህማ የሆነ አካል አለ። ያንን ደግሞ እኛ አርሰናል ደጋፊዎች ባትነግር ራሱ እንደርስበታለን። ሰሞኑን እንዲህ ጉሮሮ ለጉሮሮ ተናንቀን ያለ ነው ከሼባው ጋር ነው። ሼባው ችግር ላይ ነው፣ ሊቀጥርህ አይችልም። በቃ ከነዛ ውስጥ አንዱ ነው የሚሆነው። አይኑ ቢሆንም ግን ዮኒ ማኛ ከዚህ ነገር መትረፍ የምችለው አስረግጬ የምነግርህ ነገር ይኸውልህ፣ በደንብ ይወስሜን የአርሰናሉ አክቲቪስት እባላለሁ። በደንብ ከዚህ ልትተርፍ የምችለው ከዚህ ፈንጂ ወረዳ ማለት ነው ወጥተህ ይቅርታ ስትል ስለኛ አለመቻል፣ ስለኛ የኋላ ታሪክ፣ ስለኛ እግር ኳስ ላይ ስላለን ነገር ምንም አይነት የምታውቀው ነገር የለም። በማታውቀው ነገር ውስጥ ገብተን ይዘላበድኩ ዱቄታም መባባል ሳንጀምር በአግባቡ እንዲሁ ተከባብረን ጥያቄ ነው ማቀርበለ ወጥተህ የአርሰናል የእግር ኳስ ቤተሰብን ይቅርታ ትጠይቃለህ። ካልሆነ ግን ይህንን ፈንጂ ወረዳ ረግጦ በሰላም መትረፍ ያለ እንዳይመስል። ቴንኪው